ሜሎስ ኬርኬዝ እና የሊቨርፑል ጉዳይ ከምን ደረሰ? እንግዲህ ዛሬ ሲወጡ ከነበሩ መረጃዎች አንዱ ይሄ ጉዳይ ነው። ኬርኬዝ ወደ ሊቨርፑል እንግዲህ በርንማውዝ እና ሊቨርፑል አሁን ላይ ሁለቱ ክለቦች እየተደራደሩበት እንደሚገኙ እና በተለይ ይሄ ዝውውር ሳይፈጸም እንደማይቀርም ጭምር ነው መረጃዎች እያጋሩ የሚገኙት። በተለይ እኔ ከሚወጡት መረጃዎች አንጻር ይሄ ዝውውር ሳይፈጸም የሚቀር አይመስለኝም። ግን አሁን ላይ ሁለቱም አካላት ወይም ደግሞ የበርንማውዝ እና የሊቨርፑል የዝውውር ኃላፊዎች አሁን በቀጣይ ሳምንት እንግዲህ እንደሚነጋገሩ ወይም ንግግሮች ሊያበቁ ይችላሉ። በተለይ ደግሞ ይሄ ሳምንት የበለጠ የንግግር ሳምንት ነው የሚሆነው ልጁን ከበርንማውዝ ወደ ሊቨርፑል የማዛወሩ ሂደት ላይ ማለት ነው። ግን የበለጠ ፖዚቲቭ የሆነ ኦንጎይንግ ሊኖረው እንደሚችልም ጭምር ነው የሚገመተው። ከዛ ባለፈ ግን በርንማውዝ ይህንን ተጫዋች የሚያጣ ከሆነ ግን ሌላ አንድሪያን ትሩፌርን እንዲሁ ከሬንስ ሊያመጣ ይችላል የሚሉ መረጃዎች እየተሰሙ ይገኛሉ። እንዲህ አይነትና መሰል መረጃዎች እንዲደርሷችሁ ፎሎ ማድረግ እንዳትረሱ። ይመቻችሁ።